ለሳሳ ጸጉር እንደዚሁም ከፊት ለፊቱ ለሸሸ ለአንድ ወር ሞክሩት። የአብሽ ውሃ ያለምንም ሽታ መጠቀም ትችላላችሁ። እኔ በሰራሁት መንገድ ሰርታችሁ እጅግ በጣም በቀላሉ በቤታችሁ ስሩት። ውሃ ጸጉር ያፋፋል፣ ያለሰልሳል፣ ያሳድጋል፣ የሳሳውን ያበዛል። በጣም አሪፍ ነው። ለአንድ ወር ሳታቋርጡ በየሳምንቱ ሞክሩት። አንድ ጊዜ ሰርታችሁ ቢያንስ ለሳምንት አንዴ መስራት ትችላላችሁ። ግን ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። አመሰግናለሁ። ዛሬ እንግዲህ ይህንን የአብሽ ውሃ ቻሌንጅ ይዤላችሁ መጥቻለሁ። ቻሌንጅ ያልኩት ያው ለውጡን ለማየት ግዴታ ደጋግመን መጠቀም አለብን ማለት ነው። ለአንድ ወር ተጠቀሙት። ቪዲዮውን ላይክ በማድረግ ጀምሩት። አመሰግናለሁ። በመጀመሪያ የሚያስፈልገን ጎድጓዳ ሳህን ነው። ከዛ በኋላ አብሽ ያስፈልገናል ማለት ነው። አብሽ ብዙ ጊዜ ለመጠቀም እየፈለጋችሁ ሽታ ያስቸግራችኋል። ሽታው እንዳይኖር ምን እናደርጋለን? አንዳንዴ የኦሊቨራ ጀል ካላችሁ የሬት ጀል መጨመር ትችላላችሁ። እንደዚሁም ደግሞ ሽታ ያለው ኮንዲሽነር ማድረግ ይቻላል ትንሽዬ ለጸጉራችሁ የምትጠቀሙት። እኔ ግን በሮዝመሪ ነው ማሳያችሁ። ከዚህ በፊትም በተለያየ ግብአት ሰርቸዋለሁ ሽታውን እንዲያጠፋልን ማለት ነው። አንድ ማንኪያ ያክል ነው የተጠቀምኩት። ከዛ የተወሰነ ሮዝመሪን አደርግበታለሁ። ደረቁን ፍሬሹ ካላችሁ መጠቀም ትችላላችሁ። እኔ ደረቁ ስላለኝ ነው፣ ደረቁም ይሆናል ማለት ነው። ከዛ ይሄንን አቀላቅለዋለሁ። በመጀመሪያ ያው አፈር ምናምን ስለሚኖርበት እናጥበዋለን እና ንጹህ እናደርገዋለን። ምክንያቱም በንጹህ ጸጉራችን ላይ ስለምንጠቀመው ማለት ነው። ጸጉራችንን ይሄንን ከተጠቀምን በኋላ አንታጠብም። ስለዚህ በደንብ ደጋግመን እናጥበዋለን ማለት ነው። እንደምታዩት እኔ አጥበዋለሁ። ስታጥቡት ጽድት ይላል። ዛሬ እሳት ሳይነካው ነው ማሳያችሁ። በቀላሉ በዚህ መንገድ መስራት ትችላላችሁ። ምንም እሳት አልነካውም። የውስጡም ያሉት ንጥረ ነገሮች እንዳሉ ይሆናሉ ማለት ነው። ያው አይተንባችሁም። በቀላሉ እንደዚህ አጠለዋለሁ። አሁን ከውስጡ ያለው አፈሩም እንደዚሁም አቧራውም ይለቀዋል ማለት ነው። በጣም ብዙ ያስፈልገንም። እንደምታዩት አንድ የሾርባ ማንኪያ ሰርታችሁ ለአንድ ሳምንት ተደጋጋሚ መጠቀም ትችላላችሁ። እሺ። ከዛ ይሄንን አዩት፣ ከስር የወጣው አፈር። ይሄን አፈሩን በውሃው መልክ በዚህ መልኩ በቀላሉ አውጥቼዋለሁ፣ በማጠብ ማለት ነው። ዝም ብዬ ባደርገው ጸጉሬ ላይ ሳረገው በኋላ ያሳክከኛል። ስለዚህ ጽድት ሲል ጥሩ ነው፣ ለጸጉራችንም አሪፍ ነው። ከዚህ በኋላ ምንድነው የማደርገው? መልሼ ወደ ጎድጓዳ እቃ መልሰዋለሁ። ያው መቀቀል አይጠብቅብኝም። መቀቀል ከፈለጋችሁ ግን ወዳው የምትጠቀሙት ከሆነ እዚህ ጋር አፍልቼ እያስቀመጥኩት ውሃ ነው ያደረግኩት። ወዳው ከሆነ ለ3 ደቂቃ በዝቅተኛ ሙቀት ላይ መቀቀል ትችላላችሁ። ነገር ግን እንደዚህ ደግሞ ዘፍዝፋችሁ ለ24 ሰዓት ማቆየት ለአንድ ቀን እና ኦቨርናይት ማሳደር እንችላለን ማለት ነው። እንደዚህ አድርጌ አቀላቅለዋለሁ። ገና ካሁኑ ይኸው እንደምታዩት ከለሩ እየወጣ ነው፣ የሮዝመሪው ከለር እንደዚሁም ደግሞ የአብሹ ከለር እየወጣልኝ ነው እንደምታዩት። አሁን እዚህ ጋር ባለው ግላስ ውስጥ አስቀምጠዋለሁ። በብርጭቆ እፍና አድርጌ እንዳይወጣ ቁጭ አደርገዋለሁ ማለት ነው። የሮዝመሪን ቅጠል ከሌላችሁ ቅርንፉድ መጠቀም ትችላላችሁ። ቅርንፉድም እጅግ በጣም አሪፍ ነው ለጸጉሩም፣ እንደዚሁም ደግሞ ሽታውን ደግሞ ይለውጠዋል ማለት ነው። አሁን እዚህ ጋር የሚሸተኝ የሮዝመሪን ሽታ ነው በብዛት የሚወጣው ማለት ነው። እና የአብሹን ሽታ ዋጥ ያደርገዋል። በተለይ ደግሞ ቀይ ሽንኩርት አብራችሁ አፍልታችሁ በሱ መጠቀም ትችላላችሁ። ቀይ ሽንኩርት ያው ለጸጉር እጅግ በጣም አሪፍ ነው እና እሱንም ካረጋችሁ ደግሞ እንደነገርኳችሁ የሬት ጀል እኔ ለፊቴ ማስክ የምሰራበት አለ አይደለ? እና እሱ በጣም አሪፍ ነው።
ክሬሙ ማለት ነው። ሽታው ቆንጆ ስለሆነ የዚህን ሽታ ሙሉ በሙሉ ያጠፋላቸዋል። ተመልሼ እመጣለሁ። ውድ ቤተሰቦች ከ24 ሰዓት በኋላ ደግሞ ይህንን ይመስላል። እንደምታዩት ቆንጆ ከለር ሰጥቶናል። አልተቀቀለም። ያው በሙቅ ውሃ ብቻ ነው ያደረኩት። እንዳያችሁት ይህን የመሰለ ከለር ሰጥቶኛል። ምንም ሳትቀቅሉ በተለይ ጊዜ ለሌለው ሰው ይሄ በጣም አሪፍ ነው፣ ቀላልም ነው። በዛ ላይ ደግሞ ያው በውስጡ ያሉት ለፀጉራችን ጠቃሚ የሆኑ ንጥረ ነገሮች አይተኑም ማለት ነው። እንደዚህ ባለቃ ፍና አድርጋችሁ ስታስቀምጡት በጣም አሪፍ ነው። ይሄ በሳይንስ የተረጋገጠ ነው። ለሳሳ ፀጉር እንደዚሁም ደግሞ ፀጉራችሁ ከርዳዳ ለሆነ አልበጠር ለሚላችሁ በጣም አሪፍ ነው። በዛ ላይ ደግሞ የፀጉር እድገትን ያፋጥናል። ከዛ አጠለዋለሁ በደንብ አድርጌ። በደንብ ማጥለል ይኖርብናል። ምክንያቱም ንጹህ ፀጉራችን ላይ ስንቀባ የራስ ቅላችንን እንዳያሳክከን በደንብ እናጠላለን ማለት ነው። ያጠላላችሁትን አትድፉ። አንደኛ ለማስክ ትጠቀሙታላችሁ። ማስክነትም ደግሞ በጣም አሪፍ ነው። አብሽ መድፋት የለብንም ማለት ነው። እንደዚህ አጠልና እኔ ይህንን ሴሪሙን እጠቀመዋለሁ። ከለሩ እንደምታዩት በጣም ነው የሚያምረው። በዚህ አድርጌ ስፕሬይ አድርገዋለሁ። ከዛ የተረፈኝን ደግሞ አስቀምጣለሁ ማለት ነው። እና ደጋግማችሁ አንድ ጊዜ የሰራችሁት ቢያንስ ለ3 ቀን መጠቀም ትችላላችሁ። ስለማንታጠብ ያው በላዩ ላይ ነው የምንቀባው ማለት ነው። መታጠብ አይጠበቅባችሁም። ምክንያቱም አንደኛ ለሽታው ያው ሮዝመሪን አለ፣ እንደዚሁም ደግሞ ትንሽ ሽታ ያላቸው ቅባቶችን አብራችሁ መቀላቀል ትችላላችሁ ማለት ነው። አሁን የተረፈኝን ደግሞ መልሼ ወደዚህ አደርገዋለሁ። ገና ስላለው እየተቀመጠ የበለጠ ከለር ይሰጠኛል። በውስጡ ያሉትንም ንጥረ ነገሮች ይሰጠኛል ማለት ነው። ስለዚህ አስቀምጠዋለሁ። እኔ ፀጉሬን ታጥቤው ፀጉሬ ንጹህ ነው። ስለዚህ አሁን ስርስሩን እስከርቤን በደንብ አድርጌ ስሩን እቀባዋለሁ ማለት ነው። ለምን መሰላችሁ? ፀጉራችን ከስር ስለሆነ የሚያድገው በመጀመሪያ ስሩን እንቀባለን። ከዛም ስንጨርስ ደግሞ ወደ ዛላው እንሄዳለን ማለት ነው። መጀመሪያ ከፋፍላችሁ ፀጉራችሁን ማዘጋጀት፣ ከዛ በዚህ በምታዩት መልኩ ቀስ እያደረጋችሁ ማሳጅ ማድረግ ማለት ነው። የደም ዝውውራችን እንዲጨምር ደም ወደ ጭንቅላታችን በሚፈስበት ሰዓት የፀጉር እድገትን ያፋጥናል ማለት ነው። እና ስትቀቡ ደግሞ በደንብ እንዲሰራላችሁ ፀጉራችሁን በደንብ አድርጋችሁ ከፋፍላችሁ እንደዚህ ማዘጋጀት ይኖርባችኋል ማለት ነው። እና በጣም አሪፍ ነው፣ ተጠቀሙበት። ለሽታው ብላችሁ አብሽን ከመጠቀም ወደ ኋላችሁ አትበሉ። በዚህ መልክ መጠቀም ይቻላል ማለት ነው። እኔ ብዙ ጊዜ አብሽን እጠቀመዋለሁ። ማስኩ በተለይ በጣም አሪፍ ነው የእውነት ማለት ነው። ቅቤ ለምን ማለት ትችላላችሁ። በተለይ በጾም ጊዜ እንደዚህ ፀጉራችሁ ድርቅ ሲልባችሁ እሱን ሰርታችሁ ተጠቀሙ። በጣም ቆንጆ ነው። በደንብ አድርጌ እንደዚህ እየከፋፈልኩ እቀባዋለሁ ማለት ነው። ከዛ ከዚህ ወገን ያለውን ደግሞ መልሼ አሁንም እየከፋፈልኩ እጠቀማለሁ ማለት ነው። እና በጣም ቆንጆ ነው። ስርስሩን የፀጉራችንን ስርስር እንቀባለን፣ እስከልባችንን ማለት ነው። በዚህ መልኩ ስሬሙን እንደዚህ አዘጋጅታችሁ ቢያንስ ለውጥ ለማየት ስንት ጊዜ እንጠብቅ ካላችሁ ለወር ተጠቀሙት። ለውጥ ታገኛላችሁ። ፀጉራችሁ እንደዚህ እየተነቃቀለ ለሚያስቸግራችሁ፣ እየተሰባበረ ለሚያስቸግራችሁ፣ እንደዚሁም ለሚያያዝ ፀጉር
አላድግ ላላችሁ ከዚህ ከፊት ለፊቱ ፀጉር እያለ እየሳሳባችሁ በተለይ ለሳሳ ፀጉር መልሶ ግጥም ያደርገዋል ማለት ነው እና በጣም አሪፍ ነው እና ወር ተጠቀሙት። ከዛ ለውጥ ስታዩ በዛው ቀጥሉበት ማለት ነው። አታቋርጡ። በጣም አሪፍ ነው። ምንም የጎንዮሽ ጉዳት የለውም። ተፈጥሯዊ ስለሆነ ያው ለፀጉራችን ማሳደጊያ እጅግ በጣም አሪፍ ነው። በዓለም ላይ እንደምታዩት አብሽ ቫሪያል የወጣ ነው። በሳይንስም ደግሞ ለፀጉር እጅግ በጣም ጠቃሚ ነው። ለምግብነትም ቢሆን አብሽ እጅግ በጣም አሪፍ ነው እና ተጠቀሙት። እንደዚህ ግን እየከፈላችሁ መቀባታችሁን እንደዚሁም ደግሞ በደንብ ማሳጅ ማድረጋችሁን እንዳትረሱ። በደንብ አድርጌ ቀብቼ ከጨረስኩኝ በኋላ ቀስ ብዬ እንደዚህ እንዲነቃቃ ማሳጅ አድርገዋለሁ ማለት ነው። ቀስ እያላችሁ እንደዚህ ልክ እኔ ማሳጅ እንደማደርገው ማሳጅ ታደርጋላችሁ እና ለዛ ሳሳበት አካባቢ እንደዚሁም ደግሞ የደም ፍሰታችን ወደ ጭንቅላታችን እንዲጨምርልን ትንሽ ጎንበስ እያልን ከራሳችን በደንብ እንደዚህ ማሳጅ እናደርገዋለን ማለት ነው። ይህም ደግሞ የደም ዝውውርን ስለሚያፋጥን ፀጉር በቶሎ እንዲያድግ ያደርገዋል፣ ይረዳዋል ማለት ነው። በዚህ መልክ በቀላሉ አብሽን ያለምንም ሽታ ሰርተን መጠቀም እንችላለን ማለት ነው። እንዴት እንጠቀመዋለን ሽታውስ ነው የምትሉት ብዙዎቻችሁ እና ለሽታው ደግሞ እጅግ በጣም ቆንጆ መላለው እንደምታዩት። ሁሌም ስጠቀመው ታጥቤው አላውቅም። ምክንያቱም ያው ለሽታው የተለያዩ ግብአቶችን እጠቀማለሁ ለዛ ነው። ከዛ በደንብ አድርጋችሁ ደግሞ ስሬሙን ዛላውን መቀባት ትችላላችሁ ማለት ነው። ያለሰልሳል። በጣም አሪፍ ነው። እንደዚሁ ፀጉራችሁ ጠንካራ እንዲሆን አልበጠር ላላችሁ በምታዩት መልኩ አልታጠብም፣ እሰራዋለሁ በዛው ማለት ነው። እንደዚህ ነው የማደርገው። እንግዲህ የኔ ከተጠቀማችሁ በዚህ መልክ ስሩት። ለቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛችኋለሁ። አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም እጅግ በጣም አመሰግናለሁ። ይህንን ግን ተጠቀሙበት፣ ትወዱታላችሁ። ባለሙሉ ተስፋ ነኝ። እንደዚህ ፀጉሬን ሰርቼዋለሁ። ወዳችኋለሁ። ባይ